እዚህ ጋር ስለሱ ቆመ ቅንጣት ነገር እንዳ በደንብ ነው ማውራው በጣም በሚገርም ሁኔታ ማለት ነው። ማደጎል እበትን ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ነገር ነው ማለት ነው። እሱ ከማንም ጋር ምንም ነገር ሰውነት ነበርክ አልነበርኩም። ዛሬ እኔ የራሴን ላይፍ ስጀምር አንተ መተን የምትከራከረው ምን ስለሆንክ ነው? ስለ አንቺ የተከራከርኩ አይደለም፣ ስለ ልጁ እንጂ። ውጣ ባሉ አብይ ያስጠላ የማይሆን ነገር ነገኝ። ምንድነው የማይሆን ነገር አታውቅም። በቃ የማይሆን ነገር ስልኬን ልጁን አስገባውና ይዞታ ሄደ። ነገር ከሆነ የምትፈልጉት ምንም አልፈለግም። አንተ ለምን ይዘህ አትሄድም? ገንዘብ ምን ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ይዘው ሂድ። ወሬ የፈለግከውን ነገር ይመጣል። ለመንገድ ላይ ይዞ መቱ። ምንድነው የምትፈልገው? ስሜን እየጠራች ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ልሁን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ? ዜጋ ነኝ በነገር ላይ ዜጋ የምን ማንነት ይላል። እሱን ያዘው። እሱን ተወና ዛሬ መተህ ለምንድን ነው እንደዚህ በዚህ ልክ ሽንጥንገት ምትና መተህ እዚህ ጋር ስለሱ ቆመ ቅንጣት ነገር እንዳ በደንብ ነው የማወራው። በጣም በሚገርም ሁኔታ ማለት ነው። ማደጎል እበትን ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ነገር ነው ማለት ነው። እሱ ከማንም ጋር ምንም ነገር ሰውነት ነበርክ አልነበርኩም። ዛሬ እኔ የራሴን ላይፍ ስጀምር አንተ መተን የምትከራከረው ምን ስለሆንክ ነው? ስለ አንቺ የተከራከርኩ አይደለም፣ ስለ ልጁ እንጂ። ውጣ ባሉ አብይ ያስጠላ የማይሆን ነገር ነገኝ። ምንድነው የማይሆን ነገር አታውቅም። በቃ የማይሆን ነገር ስልኬን ልጁን አስገባውና ይዞታ ሄደ። ነገር ከሆነ የምትፈልጉት ምንም አልፈለግም። አንተ ለምን ይዘህ አትሄድም? ገንዘብ ምን ይዘህ ሂድ። በቃ ስለ ገንዘብ እኛ አልመጣንም። ይዘው ሂድ። ወሬ የፈለግከውን ነገር ይመጣል። ለመንገድ ላይ ይዞ መቱ። ምንድነው የምትፈልገው? ስሜን እየጠራች ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ልሁን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ? ዜጋ ነኝ በነገር ላይ ዜጋ የምን ማንነት ይላል። እሱን ያዘው። እሱን ተወና ዛሬ መተህ ለምንድን ነው እንደዚህ በዚህ ልክ ሽንጥንገት ምትና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እናንተስ ጋር እንዴት ናችሁ? ለኝ ደህና ናችሁ ወይ? እንደም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልኝ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ቪዲዮ ምንድነው እንግዲህ ብሩኬ በጣም የብሩኬ እንግዲህ ስኬት ላይ መድረስ የሁላችንም ደስታ ነው ማለት ነው። አንድ ሰው መወለድ ቋንቋ ነው። አብረን ይሄን ሁሉ አመት እንግዲህ ኦልሞስት እየተከታተልነው ነበረ። በጣም ደስ የሚል ቁም ነገረኛ ልጅ ነው። እዚህ በመድረሱ ደግሞ ሁላችንም ደስተኛ ነን ማለት ነው። እና ብሩኬ እንኳን ደስ አለህ፣ እንኳን ለዚህ ቀን፣ ለዚህ ሰዓት፣ ለዚህ ደረጃ አበቃ። እናቱንም የሚወዳትንም ሀይሚዬንም ወንድሙንም አስደስቷል ማለት ነው። እንደምታዩት መኪና ገዝቶ 2 ቤት ሰርቶ ለሀይሚና እንግዲህ ለሙሽዬ አረካክቧል ማለት ነው። በጣም ነው ደስ የሚለው። እና አብርሽና ሩታ ደግሞ ከነሱ እንኳን ከትናንሾቻችሁ እንግዲህ በርሜ ብሩኬ እና እንግዲህ ሀይሚን ትበጧቸዋላችሁ ብዬ አምናለሁኝ። ስለዚህ አንዳንድ ጊዜ የማናቅ ሰዎች ከኛ የተሻሉ ሰዎችን በማየት የራሳችንን ኑሮ የራሳችንን ነገር ብናመቻች ደስ ይላል ማለት ነው። እንግዲህ ህፃኑን እኔ ነኝ የሚይዘው ከኔ ጋር ነው የሚሆነው አብርሽም ሩታም ደግሞ ልጅን አልሰጥም እያሉ እንግዲህ ልጁ ምን ትልትል እያለ ነው። ገና 2 ወር 3 ወር እንኳ በቅጥ ያልሆነው ልጅ ማለት ነው። እና አንዳንድ ጊዜ ለትውልድም ሆነ ለተመልካች የምናስተላልፈው ነገር መልካም ቢሆን ነገ ደግሞ ልጆቻችን ትልቅ ደረጃ ደርሰው ሲያዩት የሚያምር ቪዲዮ ነገ ለሁላችንም ጠቃሚ የሚሆን ነገር ብናስቀምጥ ደስ ይላል ማለት ነው። የምንለቃቸው ቪዲዮ ብር ብቻ ዝም ብሎ ስለሚያመጡልን ሳይሆን ነገ ትውልድም ሆነ እኛን የሚከታተል ሰው ከኛ ምን ይማራል፣ ከኛ ምንድን ነው የሚጠቀመው፣ እኛን አይቶ ነገ እሱ ምንድን አይነት ፕላን ይኖረዋል ብለን ብናስብ ደስ ይላል ማለት ነው እንጂ ዝም ብለን የምንለቃቸውን ቪዲዮዎች ብቻ ቫይራል ስለወጡ ገንዘብ ስላገኙ ብቻ ትውልድን የሚያበላሽ ነገር ዝም ብለን ብንለቅ ለእናንተም ጥሩ አይመጣም ማለት ነው። እና እንግዲህ እንደምታዩት ከአብርሽና ከሩታ ብዙ ኦዲየንሶች እንግዲህ ከመጀመሪያው ጀምረው ከፍቅር ሲጀምሩ ጀምረው እስካሁን ድረስ የምንከታተላቸው የምናበረታታቸው የምንጠብቃቸው እኛ ነን ማለት ነው። የምንጠብቃቸው ስላቸው ለቀቁ አሁን ፖስተቱ አልፖስተቱ እያልን በጉጉት የማዳም ቅመም አብዛኞቻችን የምንጠብቃቸው አሁን ፖስተቱ ስንት ሰዓት ነው የሚፖስተቱት? ብዙዎቹ በጉጉት ነው የሚጠብቁት ማለት ነውና
ግን የሚለቀቀው ነገር ምንድንን ያስተምራል? የሚለቀቀው ነገር የሚፖሰተው ነገር ነገ ማዳም ቀሞች እስከነሱ ምንድነው ተምራችሁ የተሻለ ነገር የምታደርጉት የምናደርገው? ትዳራችንን ያዝነ ኦኬ ትዳር ያዝነ ትዳራችንን ደግሞ በማይሆኑ ሴቶች ሲገቡ እንደገና በቃ እሷ ጋር ሆነሃል አንተም እኔም ሌላ በቃ ወንድ እንተ ጋር ሄዳለሁኝ አንተም ትዳርህን ትተሄለም እንዴ ልጅህን አላሳይም ልጅህን ታሳያለሽ ይዤ እጠፋለሁ ልጁን በቃ ይህን ህይወት ነው እኛም የማዳም ቅመሞች ነገ የምንደግመው። ከነሱ ምንድነው የምንማረው? እና ከነ ብሩኬ ብትማሩ እስኪ ነገ እናንተ ተለውጣችሁ ቤተሰቦቻችሁን የምትለውጡበትን ነገ ጠንክሮ በመስራት ብዙ ነገር መደረስ እንዳለበት ብዙ ነገር ማድረግ እንዳለብን ጥንካሬ ሆናችሁን ከፈጣሪ በታች ብታሳዩን መልካም ነገር ለልጆቻችሁም የማያሳፍር ነገር። ሄርሜላ ጋር ስለተለጣጠፈ አብርሽ እንደገና እኔም ደግሞ ሌላው አንድ ጋር ሂጄ እሱ ጋር ግን የሆነ ትንሽ አይዘገነናችሁም ማለት አንዳንድ ጊዜ የራሳችን የምንለው ሰውን ለምደን የራሳችን የምንለው ህይወት እያለን ባሌ ስላደረገ ወይንም ሌላ ልጅ ሴት ጋር እኔንም ለማናደድም ሆነ ፈልጎትም ሆነ ስላደረገ እኛም ሌላ ወንድ ጋር መለጣጠፍ አይደብርም? አንደኛ ሁለተኛ ደግሞ ይሄ ያንም ጋር በቃ እንደዚህ ትቅፍቅፍ ማለት ግን አይሰቀጥጥም? በጣም ነው የሚደብረው። ባለትዳር ሆኖ እርሜያችሁም ትልቅ ናችሁ፣ ህፃናት አይደለንም። ብዙም እናቀነንና ብናስተውል ትናንሽ ልጆች ገና ታዳጊ ልጆች ያየዋል ቪዲዮዋችሁን በጣም መሻአላ ሁሉ ሰው ያየዋልና የምታስተላልፏቸው ነገሮች ከእንደዚህ ከአይነት ነገሮች ቢወጣ ድራማው ቢበቃ ደስ ይላል እንደኔ ማለት ነው። እና አብርሽዬ ሁላችሁም ተስተካክላችሁ ወደ ራሳችሁ ተመልሳችሁ ልጃችሁን በተስፋ ድራማ እንደሆነ እናውቃል። በርግጥ ግን ድራማው ትምህርት አዘል ነገር አይደለም ለማለት ነው። ትምህርት አዘል ነገር የለውም። ከጀምሮ እስከሚጨረስ ድረስ ይሄ ድራማ ትምህርት አዘል ነገር ከናንተ ይሄን ተምረናል ይሄ ጠቃሚ ነው የምንለው ነገር የለም። ሴት ልጅ ፕራይቬቷን ጠብቃ ትዳሯን እንደዚህ ሚዲያ ላይ ሳትበታተን በስነ ስርዓት ሰትራ ባሏንም እሷም በቃ አግባብ ባለው ነገር እይታ በነገራችን ላይ መጥፎ ስለሰራን ደግ ስለሰራን መጥፎ ስለሰራን ነው አሁን ላይ ቫይራል ይወጣላችሁ ጊዜ ይሄን ነገር አስረዝማችሁ የያዛችሁት ማለት ነው። መልካምም እየሰሩ ትዳራቸውን ልጆቻቸውን አሳምረው ላይቭ ላይ በስነ ስርዓት እየወጡ እየፖሰቱ እንግዲህ ብዙዎቹ ነዮባ ቤተሰቦች የነዮባ ቤተሰቦች ማሻአላ መልካም ነገርና ትምህርት አዘል በቃ ፍቅር ቤተሰብ ናቸው። ፍቅር ነገር ነው የሚያስተላልፉት። ተመልካቻቸውም በዛው ልክ ነው ማሻአላ ፈጣሪ ሲባርክ ማለት ነውና መልካም ነገርን ብታስተላልፉ እይታው አይቀንስባችሁም ማለት ነው። መልካም ነገር እያስተላልፋችሁ ትውልድን ብታበረታቱ ባይነኝ ማለት ነው። እና ውዶችዬ እንግዲህ የዛሬ ቪዲዮዬ በጣም እኔ በጣም ስለምወዳችሁ ስለምከታተላችሁ ብዙ ሰዓት ግን በቃ ፍሬ ያለው ነገር የለም መሰላቸት የሆነ ነገር ነውና ይሄ ነገር ቢስተካከል የሚለውን ነው እላችኋለሁ ውዶችዬ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የማዳም ቀሞችን አበረታቱ። ሁላችሁም የማዳም ቀሞች እስበሳችን መደጋገፍ መበረታታት አለብን ማለት ነው። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። እንግዲህ ሀይሚዬና ቡቡዬን ደግሞ በአንድ ላይ ያድርጋቸው ብላችሁ እንግዲህ የማዳም ቀሞች በጣም ስለምትወዳቸው እንግዲህ ስለምንወዳቸው ሁላችንም በአንድ ሆነው እርጋ ብለው ትዳራቸውን ይዘው የሚኖሩ ሁላቸውም ያደርጋቸው ማለት ነው። እና አነጋጋሪ የሆነው ደግሞ የሰሞኑ በአሜሪካ ሀገር የሚኖረው ልጅ እንግዲህ እሱን ደግሞ አንድ ሰሞን በቃ አሁንም ጭምርት እያዟዟሩት እና ተፍ እያለ እሱም ይገኛል ማለት ነው። እና ውዶችዬ ለማንኛውም በነበረን ቆይታ ከልብ አመሰግናለሁኝ እና